ትዳር ፈላጊ ዱዓ አድርግ አላህ ይሰጣል። ልጅ ፈላጊ ዱዓ አድርግ አላህ ይሰጣል። ኢማን ፈላጊ ዱዓ እናድርግ አላህ ይሰጠናል። ወላሂ ምንፈልገውም በሙሉ አላህ ይሰጣል። ስንት ጸጋ ሰጠኋችሁ ብትቆጥሩ አዘልቁትም። ወማ ቢኩም ሚን ኒዕመቲን ፈሚን አላህ። አንተ ጋር ስንት ኒዕማ አለ። ጤንነትህ፣ ጊዜ፣ ልጅህ፣ ንብረትህ፣ ይህ ሁሉ እጅ ላይ ያለው ኒዕማ ከአላህ ነው እስከ ዛሬ የተሰጠ። አሁንም ለምን ይሰጠሃል። ተስፋ አትቁረጥ። ደሞ ስትጠይቅ ልክስክስ አትሁን። ትንሽ ነገር አትጠይቅ፣ ትልልቅ ነገር ጠይቅ። ከአኼራ ፍርደውስን ጠይቅ፣ ከዱንያስ ትልልቅ ነገር ጠይቅ። ረበና አቲና ፊ ዱንያ ሐሰና፣ ጥሩ ነገር ትልልቅ ነገር ጠይቅ። ናም ሐጃህ እንዲወጣ ፍላጎትህ እንዲሳካ ዱንያ አኼራህ እንዲስተካከል አላህን ተገዛ። አላህ እንደሚፈልግብሁን ሐራም አትብላ፣ ሐራም አትጠጣ፣ አታጭበርበር፣ አትዋሽ፣ አትቅጠፍ። ያንተ ኪስ እንዲሞላ፣ ያንተ ካዝና እንዲሞላ፣ ያንተ ኑሮ እንዲስተካከል ሌላውን አትበድል፣ ሌላውን አትዘልም፣ በሌላው ላይ ጫና አትፍጠር። ይህን ካደረግ ሕይወትህ ይስተካከላል። ቢስሚላሂ ረሕማኒ ረሒም አልሐምዱሊላሂ ረቢል ዓለሚን ሰላሙ አለይኩም ወራህመቱላሂ ወበረካቱ። አላህ ከፈቀደልን የምንመካከርበት ርዕስ ያው እንደተነገረው ቅድም ስለ ዱዓ ይሆናል። አላህ ስብሓነሁ ወተዓላ ሲለምኑት፣ ሲለማመጡት፣ ሲጠይቁት የሚወድ የሆነ ጌታ ነው። ሰዎች እማይለምኑት ከሆነ፣ እማይለማመጡት ከሆነ፣ እማይጠይቁት ከሆነ አላህ ስብሓነሁ ወተዓላ ይቆጣል አላህ። ስለዚህ እሱን ከመለመን የሚኩራሩ ሰዎችን አላህ ምን አላቸው? ሰየድኹሉነ ጀሃነመ ዳኺሪን፣ ጀሃነም የተዋረዱ ሆነው ይገባሉ አለ አላህ። ካንተ ጋር መኪና ቀብር አይገባም፣ ካንተ ጋር ልጅ ቀብር አይገባም፣ ካንተ ጋር ሀብት ንብረት ቀብር አይገባም። ካንተ ጋር አብሮ ቀብር የሚገባው ምንድነው? መልካም ስራ ነው አለ አላህ ሱብሓነሁ ወተዓላ። ነዓም ነገ ቂያም ቀን ዱንያ ላይ ሚሊዮነር ብትሆን፣ ሚሊዮነር አይደለም ቢሊዮነርም ብትሆን ነገ አይጠቅምም። የቂያም ቀን አይጠቅምም። ዱንያ ላይ ያለህ በዛ ገንዘብህ ለአኺራህ ከሰራህ ካልሆነ በስተቀር፣ በዛ ገንዘብህ የነገ ቤትህን ለማሳመር ወደ አኺራ ያስቀደምከው ካልሆነ በስተቀር፣ ዱንያ ላይ ሀብታም ብትሆን ሀብት የሚሰራው የት ነው? ዱንያ ላይ ነው አይደለም? ምን ይመጫን? ዲነት ይወጫል አልሆነ በአይንሻን በዱንያ ምን ይመጫል? ዲነት ይወጫል። ምን ይመጣል? በገንዘብ እንወጣዋለን። አብሽር የሚባለው የት ነው? ዱንያ ላይ ነው። አኺራ ላይ በገንዘብ የምትወጣው ነገር የለም። ምክንያቱም አላህ ሲነግረን ዓለይሃ መላኢከቱን ጊላዙን ሽዳዱን ላ ያዕሱነ አላህ ማ አመረሁም ወየፍዓሉነ ማ ዩዕመሩን። ዓለይሃ ጀሃነም ውስጥ አሉ መላኢከቱን መላኢኮች፣ ጊላዙን ጨካኝ፣ ሽዳዱን ብርቱ፣ ላ ያዕሱነ አላህ ማ አመረሁም አላህን ካዛቸው ነገር የማያምፁ፣ ወየፍዓሉነ ማ ዩዕመሩን የታዘዙትን ብቻ የሚሰሩ። ጠማሞች ምን ይላሉ? የቂያም ቀን አላህ ሲነግረን ማ አግና ዐኒ ማሊያ ሀለከ ዐኒ ሱልጣንያ። ማ አግና ዐኒ ማሊያ ገንዘቤ ያልጠቀመኝ፣ ሀለከ ዐኒ ሱልጣንያ ሱልጣኔም ከኔ ከተወገደ፣ ያ የዱንያ ቁጭ ብድግ ማደርግበት ተጽዕኖ ፈጣሪነቴ የለም ከኔ ጠፍቷል። ነዓም ኢዘን የዚያን ቀን እንዳንዋረድ እድለቢስ እንዳንሆን ዱንያ ላይ አሁን ነው ዱዓ ማድረግ። ረበና አቲና ፊ ዱንያ ሐሰና ወፊል አኺረቲ ሐሰነተን ወቂና ዐዛበናር። በዱዓ ጀግን፣ በዱዓ በርታ። የዱንያ ሀጃህንም ጠይቅ፣ የአኺራ ሀጃህንም ጠይቅ። ኢዘን አላህ ጋር ያለው ሀብት ሙሉ ነው፣ ምንም አልተነካም። አላህ ለአንተ
ትልቅም ቢሰጥ ትንሽም ቢሰጥ አላህ ጋር ጠይቅ፣ ለምን። ስትለምን ግን ነቢያችን አለይሂ ሰላም ምን ብለዋል? አንደኛ ስትለምን ስልቹ ለማኝ አትሁን። ቢማዕና ስልቹ ለማኝ ከይቅርታ ጋር ሁላችሁ ምን ነኝሽ። አሁን አንዳንዶቻችን ከኔም ጭምር ዱዓ እናደርጋለን እጃችን ዘርግተን ነው አይደለም? ከዛስ እንዴ ይሄ አምፖል መቼ ነው የተቀየረው? ኮሬሱን ተሰርቷል እንዴ? ለካ ገብቷችኋል አይደል? እዚህ እጁን ዘርግቶ ረበና አቲና ፊ ዱንያ ሐሰና ወፊ አኺረቲ ሐሰና ወቂና አዛበናር ዱዓ እያደረገ ነው። የመስጊዱን ዲኮር ይቆጥራል። ይሄ ዱዓ አይሆንም። ዱዓ ምላስ፣ እጅ፣ ልብ የገጠመ መሆን አለበት። ስትለምን ምትለምነውን ነገር በትክክል አውቀህ መጠየቅ አለብህ። ወከዛሊክ ለመንኩ አልተደረገልኝም ማለት የለብህም። አልተደረገልኝም አልሆነልኝም አትበል። ተደርጎልሃል። እንደ ተደረገልህ ልንገርህ። ነቢያችን አለይሂ ሰላም ምን ይላሉ? አንድ የአላህ ባሪያ በአላህ የማያሻርክ አላህ እንደሚፈልግበት ሆኖ ዱዓ ከለመነ አሉ ያቺ የተለመነችው ዱዓ አላህ በዜሮ ያለ ውጤት ከመመለስ አላህ ለልቅናው በሚገባው መልኩ ያፍራል አሉ ነቢያችን አለይሂ ሰላም። ያፍራል። እናማ ከሶስት አንድ ነገር ይደረግልሃል። ከሶስት አንድ ነገር ይደረግልሃል። ለምሳሌ እቤት ያለ የምትሄድበት መኪና አሮጌ ነው። አንተ የምትጠይቀው ምንድነው? አዲስ መኪና። ወሽቴ አዲስ መኪናው በዚህ ቀይርልኝ፣ አዲስ መኪና ስጠኝ ይላል። ግን እሱ አላወቀም። እዚህ እጁ ላይ ያለው መኪና ወይ እሳት ሊበላው ነው፣ ወይ ሌባ ሊወስድበት ነው፣ ወይ ቸግሮት ሊሸጠው ነው። የሆነ መኪናው ላይ ያንዣበበ ምን አለ? አደጋ አለ። አደጋ። ከዛ ያ ረብ መኪና ጨምርልኝ ወይ ቀይርልኝ ብሎ ዱዓ ሲያረግ አንደኛ ይህ መኪና መቀየሩ ለሱ ኸይሩ ከሆነ ቀይርልኝ ከሆነ ይቀየርለታል፣ ጨምርልኝ ከሆነ ይጨመርለታል። የመጀመሪያው። ሁለተኛው ምንድነው? ሰውየው በጠየቅ ሲጠይቅ መኪናው ላይ ያንዣበበ ወይ ንብረቱ ላይ ያንዣበበ አደጋ አለ። በመለመኑ ምክንያት አሉ ነቢያችን አለይሂ ሰላም ይሄ ባሪያዬ ስጠኝ እያለ ነው፣ ደግሞ እጁ ላይ ያለው ነገር ግን ሊጠፋ ቀደር አለ። ስለዚህ ይሄን እጁ ላይ ያለው ነገር አጥፍቼበት ባሪያዬ ልቡ ከሚጎዳ ከሚያዝን በዚህ ዱዓው ምክንያት በላው ይመለስለታል አሉ ነቢያችን አለይሂ ሰላም። በላው ይመለስለትና ምን ይሆናል? ያ እጁ ላይ ያለው ነገር እንዳይጠፋበት ይደረግለታል አሉ። በሶስተኛ ደረጃ ምንድነው? ለምሳሌ አሁንም እሺ ምሳሌውን እዛው መኪናው ላይ እናቆየውና ያ ረቢ እንደው አዲስ የመጣውን ID6 ይሄ በኤሌክትሪክ የሚሰራው ያ ረቢ ብሎ ዱዓ ያደርጋል። ከዛ አላህ ያችን መኪና ቢሰጠው ማለት ነው ምን ይሆናል መሰላችሁ? በዙሪያው ትላንት የማያውቃቸው የሆነ ከአላህ ዲን የወጡ ጋጠወጥ የሆኑ ሰላት በአግባቡ የማይሰግዱ መስጂድ የማያውቁ ሰዎች እሱማ ረገጠ እኮ ይላል። አረጋገጠ፣ ሀብታም ሆነ። ስለዚህ እንጠጋው ብለው በግራ በቀኝ አጃከሮች ሊበዙ ይችላሉ። ግልጽ አይደል? ከዛ እነዚህ አጃከሮች ሲበዙ አንተ አዛን ሲል መስጂድ ትሮጥ የነበረው ሰውዬ ምን ይልሃል? ወይ ቤት ስትገባ አንደኛውን ከኢሻ ጋር ትሰግዳለህ ይላል። መግሪብ ግልጽ አንዴ ወይ የሆነ መቃሚያ ቦታ ይወስድሃል፣ ወይ የሆነ ቦታ አልባሌ ቦታ ይዞ ይሄዳል። ከዛ በኋላስ ከዲንህ ከዒባዳ አላህን ከመገዛትህ ሚያንሸራትቱ ጓደኞች በዙሪያ ኒዕማ ሲበዛ ከኒዕማው ጋር አብሮ መጥፎ ጓደኞች ሊበቅሉ ይችላሉ። ስለዚህ አላህ ሱብሓነሁ ወተዓላ ምን ያደርግልሃል? ይሄ ባሪያዬ እኮ እኔ እንደምሰጣው ቆይ እየጠየቀኝ ያለው እኔ ሰጪ መሆኔን አውቆ ነው። ስለዚህ ይህን ነገር ካደረግኩለት ደግሞ እኔን ከማምለክ የሚንሸራተትበት ሁኔታ እንደሚከሰት አላህ ስለሚያውቅ ምን ያደርግለታል አሉ ነቢያችን አለይሂ ሰላም። ዱዓውን በሙሉ ለቂያማ ቀን ያስቀምጥለታል አሉ። ያስቀምጥለታል።
ይህ ባሪያ ሁሌ ይለምናል። በኒዕማው በዱዓው ላይ ዱዓ ሲከመር ተራራ ይሆንለታል አሉ አኺራ ላይ። ከዛ የቂያም ቀን አላህን ሲገናኝ አላህን በመልካም ከሚገናኝ አላህ ያርገን። ባሪያ ይኸው ይሏል አላህ፣ ይኸው የሰላት አጅር፣ ይኸው የጾምህ፣ ይኸው የዘካህ፣ ይኸው የሐጅ፣ ይኸው የቁርአንህ፣ ይኸው የዚክርህ፣ ይኸው የሰራኸው ኸይር ሁሉ ሐሰናት ብሎ አላህ ይመነዳዋል። ከዛስ ሌላ ደግሞ የማያውቀው እሱ ስራዬ ነው ብሎ ያልጠበቀው ትልቅ ተራራ የሚያክል ሐሰናት ደግሞ ያመጣለታል አሉ። ከዛ ይሄም ያንተ ነው ይለዋል። ጌታዬ ሆይ ይሄ ምንድን ነው? ሰላቴ ያልሆነ ጾሜ ያልሆነ ሐጅ ያልሆነ ምንድን ነው ብሎ ሲጠይቅ አንተ ዱንያ ላይ ያለ ያ ረብ አርግልኝ እያልክ ዱዓ ታበዛ አልነበረም ይለዋል። አዎ አድርጌልህ ቢሆን ኖሮ ዛሬ ከኔ ጋር እንደዚህ በመልካም መገናኘትን ሊያሳጣህ የሚችል ነገር ተከስቶብህ ነበር። ያን ዱንያ ላይ ያላረኩልህ እኔ በመልካም እንድገናኝህ ፈልጌ ነው። ይሄው የዱዓ ውጤት፣ ይሄው በዚህ ሰበብ ከፍ ያለውን ጀነት ተጎናጸፍ ይለዋል አሉ ነቢያችን አለይሂ ሰላም። ከሶስት አንድ ይደረግለታል እንጂ ባሪያ ለምኖ ባዶ እጁን አይመለስም አሉ ነቢያችን አለይሂ ሰላም። ነዓም አላህ ስብሓነሁ ወተዓላ የነገራቱ ባለቤት ሁሉ እኔ ስለሆንኩ እኔም ብቻ ጠይቅ አለ አላህ ስብሓነሁ ወተዓላ። እኔም ብቻ ለምን ለምን መሰላችሁ? አላህ ስብሓነሁ ወተዓላ ይቆል ወአነል መሳጅደ ሊላህ ፈላ ተድዑ መዐላሂ አሐዳ። ምድር የኔ ናት፣ እኔ ነኝ ብቻዬን የፈበረኳት፣ ብቻዬን እኔ ነኝ የኸለኳት። ስለዚህ ፈላ ተድዑ እንዳትጣሩ፣ እንዳትለምኑ፣ ድረስልኝ እንዳትሉ። የት ላይ ሆናችሁ? እዚህ ምድር ላይ ሆናችሁ መዐላሂ ከአላህ ጋር አሐዳ አንድንም ቢሆን ማንንም ድረስልኝ እንዳትል። ለምሳሌ ሙስሊሞች በቀን 17 ጊዜ እንሰግዳለን፣ አላህ ይቀበለን ነው አይደለም? ቢማዕና 17 ጊዜ ስላችሁ 5 ጊዜ ስንሰግድ ፋቲሃን 17 ጊዜ እንቀራለን፣ በፈርድ ሰላት ብቻ ማለት ነው። ሁሉንም ሱና ተጠብቆ የሰገደ ሰው እስከ 80 ምናምን ረካ ይሰግዳል። አላህ ይወፍቀን። ኢዘን በፈርድ ብቻ 17 ጊዜ ከአላህ ጋር ቃል እንጋባለን። ቃል ኪዳን ምን እያልን? ኢያከ ነዕቡዱ ወኢያከ ነስተዒን። በቀን 17 ጊዜ አንድ ሙእሚን ከአላህ ቃል ይጋባል። ቃል ኪዳን ምን እያልን? ኢያከ አንተም ብቻ፣ ነዕቡዱ እናመልካለን፣ ወኢያከ በአንተም ብቻ፣ ነስተዒን እርዳታ እገዛ እንሻለን። ሃዚህ ሚሳቁን በይኒ ወበይነ አብዲ ይላል አላህ ሐዲስ አልቁድስ ላይ። ይቺ ኢያከ ነዕቡዱ ወኢያከ ነስተዒን ማለት በእኔና በባሪያዬ መካከል ቃል ኪዳን ናት። እሱ እኔም ብቻ ሊያመልክ፣ እኔ ደግሞ እሱን ልረዳ የተጋባነው ቃል ኪዳን ነው ይላል አላህ ስብሓንሁ ወተዓላ። ዱዓ በጣም ስስ ብልት ነው። ሰዎች ታውቃላችሁ ብዙ ጊዜ ሲቸግራቸው አላህን ይተውና መክሉቅ ይለምናሉ። ቢላሂ አለይኩም አሁን ሰዎች እንደው በታሪክ ኢማኔ ደከመ፣ ሰላት አልገራልህ አለኝ፣ ቁርአን አልገባህ አለኝ፣ ዒባዳ አልገራ አለኝ፣ ዚክር አልገራ አለኝ፣ መስጅድ አልገራልህ ብሎኛል ብለው ሰዎች ጠንቋይ ቤት ሄዳሉ። አልገባችሁ መሰለኝ። ሰላት አልገራልህ ብሎኛል ብለው ሰዎች ጠንቋይ ቤት ሄዳሉ። ቁርአን አልገባ ብሎኛል ብለው ጠንቋይ ቤት ሄዳሉ። አይሄዱም። የሚሄዱት ምንድነው? ዱንያና የዱንያ ቅራቅንቦ ፍለጋ ግን ጠንቋይ ቤት ሄዳሉ። ጠንቋይ ይሄን ያሟላል ወይ? ላኢላሃ ኢላላህ። የሚያሟላ ቢሆን ሹፍ ሰዎች ከጠንቋይ ትልልቅ ነገር ይጠይቃሉ ነው አይደለም? ጠንቋይ ግን ከሰዎች 5 ብር 10 ብር ይለቅማል። ሀብታም መሆን ቢቻል ኖሮ ቅድሚያ ሰው እንደ ወላሂ
ሰው እንኳን በኖርማል ሐሳብና ስናስብ ማለት ሰው ጠግቦ ሲተርፈው ኖሮት ትርፍ ሲሆን እንጂ ለምሳሌ ኪሱ ውስጥ ያለው 10 ብር ነው። ከዚህ የሆነ ቦታ 10 ብር መንገድ ይጠብቀዋል። አንድ ሰው መጥቶ ባኬ ታክሲ የለኝም ሰፈር የሚሄድበት 10 ብር ቸገረኝ ቢለው ችግር የለም እኔ በእግሬ ሄዳለሁ ከ10 ብሩን ብሎ ይሰጣል? አይሰጥም። ቅድሚያ ለማን ነው? ለራሱ ነው። ለራሱ ነው። ያ ጠንቋይ ለሰው ማድረግ የሚችል ከሆነ ቅድሚያ ለራሱ ለምን አያደርግም? የራሱን ቤት ለምን አያሟላም? ራሱ ባለ መኪና፣ ባለ ቪላ፣ ባለ ተሟላ ህይወት ለምን አይሆንም ቅድሚያ? እውነት ለሰው የሚያደርግ ከሆነ እውነት የሚሰጥ ከሆነ እውነት የሚችል ከሆነ ሱብሃንአላህ ወኢዛ ሰአለከ ዒባዲ አኒ ፈኢኒ ቀሪብ ባሪያዬ ስለኔ ከጠየቀ እኔ ቅርብ ነኝ አለ አላህ። ቅርብ ነኝ በዛቱ እንጂ አላህ ከአርሽ በላይ በማየቱ በመስማቱ በእውቀቱ ፍጡራኑን ሁሉ አካቧል። እናም አላህ ምን አለ? ወኢዛ ሰአለከ ዒባዲ አኒ ፈኢኒ ቀሪብ ኡጂቡ ዳዕወተ ዳዒ ኢዛ ደዓን የትኛውንም ተጣሪ ጥሪ እሰማለሁ አለ አላህ። ፈልየስተጂቡ ሊ ወሊዩእሚኑ ቢ ፈልየስተጂቡ ሊ ለእኔ ጥሪ እሺ ይበሉ፣ ከኔ ውጭ በሚመለክ ሁሉ ይካዱ። ፈመን የክፉር ቢጣጉትን ወዩእሚን ቢላህ ፈቀድ እስተምሰከ ቢልዑረቲል ውስቃ ለንፊሳመ ለሃ። አላህ ምን አለ? ፈመን የክፉር ቢጣጉት ከኔ ውጭ በሚመለክ ሁሉ የካደ ወዩእሚን ቢላህ በአላህ ብቻ ያመነ ፈቀድ እስተምሰክ በርግጥም ጨብጧል አለ አላህ ለንፊሳመ ለሃ አስተማማኝ ማትበጠስ ዘለበት። ኢዘን ፈልየስተጂቡ ሊ ወልዩእሚኑ ቢ በእኔ ይመኑ አለ አላህ ለዓለሁም የርሹዱን የሚፈልጉትን ነገር እንዲያገኙ። ናም ሐጃህ እንዲወጣ ፍላጎትህ እንዲሳካ ዱንያ ኸይራህ እንዲስተካከል በአላህ እመን፣ አላህን ተገዛ፣ አላህ እንደሚፈልግብሁን። ሐራም አትብላ፣ ሐራም አትጠጣ፣ አታጭበርበር፣ አትዋሽ፣ አትቅጠፍ። ያንተ ኪስ እንዲሞላ ያንተ ካዝና እንዲሞላ ያንተ ኑሮ እንዲስተካከል ሌላውን አትበድል፣ ሌላውን አትዞልም፣ በሌላው ላይ ጫና አትፍጠር። ይህን ካደረግ ሕይወትህ ይስተካከላል። ምትበላውን አሳምር። ኢነላሃ አመረ አልሙእሚኒን ቢማ አመረ ቢሂል ሙርሰሊን አላህ ሙእሚኖችን አዘዘ ሩሱሎችን ባዘዘበት ጉዳይ ምን አለ? ያ አዩሃ አለዚነ አመኑ ኩሉ ሚነ ጠይባት ማ ረዘቅናኩም እናንተ አማኞች ሆይ መልካም ጥሩ ሐላል የሆነ ነገር ብሉ። ሐላል የሆነ ነገር ሐራም እንዳትዳፈሩ። አትዋሽ፣ አታጭበርብር፣ አትስረቅ፣ አትካድ፣ አማና አታጉድል። ኢዘን ዱዓችን አላህ እንዲቀበለን ንጹህ መሆን አለብን፣ የተስተካከልን መሆን አለብን። ስትለምን ቅድም እንዳልነው ተናነስ። ዱዓ ማይመለስባቸው ቦታዎች ነቢዩ ሰለላሁ ዐለይሂ ወሰለም በጣም በርካታ ቦታ ጠቅሰዋል። በይነል አዛን ወልኢቃም ወከዛሊክ የውመ ጁምዓ ወከዛሊክ ጾመኛ ሆነ ከሌሊት 1/3 ሲቀር ወላጅ ለልጁ የሚያደርገው ዱዓ፣ እንደዚሁም ተበዳይ የሚያደርገው ዱዓ፣ ሐጅ ላይ በይቱላህ አጠገብ ቆመ የምታደርገው ዱዓ፣ ወከዛሊክ በገይብ አንድ ሙስሊም ወንድምህን ለሙስሊም ወንድም የምታደርግለት ዱዓ። ብዙ ዱዓ ማይመለስባቸው ቦታዎች ነብዩ ጠቅሰዋል። ከነዛ መካከል ደም በጣም አንኳር ቁንጮ ስጁድ ላይ ተደፍተህ አላህን ለምነው የምትፈልገውን ነገር። ረበና ሀብለና ሚን አዝዋጅና ወዙርያቲና ቁረተ አዕዩኒን ወጀዐልና ሊልሙተቂነ ኢማማ። አላህን ለምነው ያ ረቢ ከባለቤቴ ከልጆቼ ከቤቴ የተሳመረውን የተስተካከለውን ስጠኝ። የአይን ማረፊያ የሆኑ ልጆች፣ የአይን ማረፊያ የሆነች የትዳር አጋር ስጠኝ። እኔም በኢማን በተቅዋ በዒልም በኸይር ሥራ የሙእሚኖች ቁንጮ መሪ አድርገኝ። ዱዓ አድርግ፣ አላህን ለምን።
ሱብሓነላህ። ኢዘን ሁል ጊዜ ዱዓ ላይ ችክ ልንል ይገባል። አላሁመ አሕሲን ዓቂበተና ፊ እሙሪ ኩሊሃ ወአጅርና ሚን ኺዝይ ዱንያ ወዐዛበል ጀዋሚዕ ዱዓ ዱዓ ጠቅልላ ያዘች ዱዓ ነቢያችን ዓለይሂ ሰላም ያ ረቢ አሕሲን ለና አሳምርልን ዓቂበተና መጨረሻችንን ፊ እሙሪ ኩሊሃ ሐያታችን በሙሉ የተሳመረ የተዋበ አድርግልን ወቂና ዓዛበ ናር ከጀሃነም እሳት ጠብቀን ብለህ ዱዓ አድርግ ይላሉ ነቢያችን ዓለይሂ ሰላም። ናም ዱዓ ላይ ዝንጉ መሆን የለብንም። ትዳር ፈላጊ ዱዓ አድርግ አላህ ይሰጥሃል። ልጅ ፈላጊ ዱዓ አድርግ አላህ ይሰጥሃል። ኢማን ፈላጊ ዱዓ እናድርግ አላህ ይሰጠናል። ወላሂ ምንፈልገውም በሙሉ አላህ ይሰጣል። ወአታኩም ሚን ኩሊ ማ ሰአልቱሙህ ወኢን ተዑዱ ኒዕመተላሂ ላ ትሕሱሃ ስንት ጸጋ ሰጠኋችሁ ብትቆጥሩ አዘልቁትም። ወማ ቢኩም ሚን ኒዕመትን ፈሚነላህ አንተ ጋር ስንት ኒዕማ አለ። ጤንነትህ፣ ጊዜ፣ ልጅህ፣ ንብረትህ ይህ ሁሉ እጅህ ላይ ያለው ኒዕማ ከአላህ ነው እስከ ዛሬ የተሰጠ። አሁንም ለምን ይሰጠሃል። ተስፋ አትቁረጥ። ደሞ ስትጠይቅ ልክስክስ አትሁን። ትንሽ ነገር አትጠይቅ፣ ትልልቅ ነገር ጠይቅ። ከአኼራ ፍርደውስን ጠይቅ፣ ከዱንያስ ትልልቅ ነገር ጠይቅ። ረበና አቲና ፊ ዱንያ ሐሰና ጥሩ ነገር ትልልቅ ነገር ጠይቅ። በመጨረሻም አንድ ሰውዬ ነበረ ይባላል። ሲገባ ሲወጣ በሩ ላይ ትልቅ ተራራ አለ አሉ። ቂሷን ትልቅ ተራራ አለ። ያ ረቢ ይሄን ተራራ ወርቅ ብታረግልኝ ይላል። እኔ ጋር ናችሁ። ይሄን ተራራ ወርቅ ብታረግልኝ አላህ ይሳነዋል። ወርቅ አረገለት ወርቅ። ከዛ በኋላ ሰውየው አሁንም ዱዓ አረገ። ምን አለ? ያ ረቢ እንደዚህ ትልቅ ነገር ማድረግ እየቻልክ ትንንሽ ነገር የሚጠይቁ ሰዎችን አይናቸውን አጥፋዋለሁ። ግልጽ ገባችሁ አይደል? ትንንሽ ነገር የሚጠይቁ ሰዎችን አይናቸውን አጥፋው ብሎ ዱዓ አረጋለሁ። አላህ ምን አለው? ካለኝ ነገር ትንሽ የጠየቀኝ አንተ ራስህ ነህ። አይኑን አጠፋዋለሁ። አላህ ይጠብቀን። ወቢላሂ ተውፊቅ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።